መካብረኛ ኢየሱስ ብቻ ነው። ሃሌሉያ ሃሌሉያ አምታታት እንዴ እኔ ምን ተምታቶብኝ። ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው እናንተን ያዝናናሉ፣ ያስተምራሉ፣ ያስቃሉ ያልናቸውን የተለያዩ ቪዲዮዎች ይዘን መተናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ቪዲዮ። እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው ያይኔ አበባ ሜካፕ ግን ምናክል ሰውን እንደሚቀይር ምናክል አሮጊቷን ወደ ወጣት ወጣቷን ወደ ልጅ እንደሚቀይር የምናይበት ነው። በፈጣሪ አምንቼ መጀመሪያ ያየናት ናት። እኔ ግን በሜካፕ ሁሌ እንደተደመምኩኝ ነው። ወንድ ነኝ እንደ አንዳንዴ ግን ለምንድን ነው እንደዚህ የምደመመው? በጣም ፈልጋለሁ። ምንድነው ያከር ብዙ ብር አለ ስልክሽ አለ እጅሽ ላይ ችግር የለም። ብሩን በጣም ፈልጋለሁ። ብዙ ብር ነበር 6000 ብር አለ ችግር የለም። ምን ያስገባልሻለሁ? አትጨነቂ ችግር የለም። ምን ያስገባልሻለሁ? አካውንትሽ ንገሪኝ። 1066 God have mercy upon us. 10 ብር ነው ባናና በጣም ነው ሽማ አመሰግነው የኔ ፍቅር። አይ ምንም ማለት አይደለም። አንተ ሌባ እንደ እባክሽ ደግሞ አታፍርም? ሌባስ ምንድነው? እንደሚታነቅ ሰው 10 ብርና ማስቲካ ይዘሽ ትዞራለሽ እንዴ? ስራ እኮ ነው ያዝነው። ደግሞ እንደዛ ስጩ የነበረው ለዚህ ነው። ደግሞ ነፍሴ እስከሚጠፋ መሮጥ ለዚህ። ይኸውልሽ እባክሽ አንቺ ማስቲካ ስራ ፈት ምንድነው ብለሽኝ ነበር? ስንት ብር ነው አለ ያልሽ? እንደምታስበው አይደለም። ሌባዋማ አንቺ ነሽ። እኔ ምንም አላደረኩም። ገንዘብ ይመልሽልኝ ነው ተባለ። ስላለው ተረጋጋ። ስራ እኮ ነው ያዝነው። ትቀልጂብናለሽ እንደዛ ሩጡ ያው ደግሞ ሶርም 6000 ብር ነው ምናምን እንዲህ ይቻላል እንደ ለካ። እስቲ እናምልክ ደግሞ የአብ ትኩረት ከሆነ ከኢየሱስ በቀር ከመንፈስ ቅዱስ ደስታ ከልጁ በቀር ክፍተት ከሆነ ኢየሱስ በቀር መንፈስ ቅዱስ ደስታ ከልጁ በቀር መዝሙር አለ ምን ይወጣል ስብከት አለ ምን ክርስትና ምን ትምህርት አለ ኢየሱስ ብቻ። አሜን አሜን። ምን እምነት አለ ምን ሕይወት አለ ስብከት አለ ምን ክርስትና ምን ትምህርት አለ ኢየሱስ ብቻ። ምን እንላለን? ሃሌሉያ። ከኢየሱስ ውጪ ምን እንላለን? ምንድነው ወሬያችን? ኢየሱስ ነው ስብከታችን፣ ኢየሱስ ነው አምልኳችን፣ ኢየሱስ ነው ዝማሬያችን፣ ኢየሱስ ነው ስብከታችን። አሜን ሃሌሉያ። እችን ብቻ አትርሱ። ሰው የጸለየውን ይረሳል፣ እግዚአብሔር ግን የሰማውን አይረሳም። እግዚአብሔር ይመስገን። እውነት እኮ ነው። ስንቱ የጸለይነውን ጸሎት ረስተን ሌላ ጸሎት ያ በቃ አልፏል። የሆነ ሰዓት ላይ የሆነ ነገር ብለን ምናምን በቃ ተጨምቀን ነገር እንጸልያለን። ከዛ እንተውና ደግሞ ሌላ ረሳለን። ርዕሳችን አያልቅም። ግን እግዚአብሔር የጸለይነውን አይረሳም። ትልቅ መልእክት ነው። የሰው ልጅ በሳይንስ ከጉማሬ ነው እስከ ግመል ነው የመጣው? በሳይንስ ከጉማሬ። እሺ ዛሬ ከማን ጋር ነኝ? ከማን ጋር ነኝ? ስምሽ ማን? ለምለም። እሺ ለምለም። እሺ ለምለም ጂሲ ሲተነተን ምንድን ነው? ጂሲ ሲተነተን ኮንግራቹሌሽን በጣም አሪፍ። እሺ የሰው ልጅ በሳይንስ ከጉማሬ ነው እስከ ግመል ነው የመጣው?
በሳይንስ ከጉማሬ ፈረስ ከፈረስ ውጪ ምን ይወልዳል? አህያ በቅሎ። ሰላም እንዴት ነህ? ወይዬ እንዴት ነሽ? አለን። ፓስታ ፈልጌ ነበር። ፓስታ 150። እሺ እሺ፣ አመሰግናለሁ። እንዴ ክፈይ እንጂ። እንደውም መልሳለኝ አንተ ጋር። ስንት? 50 ብር። ስንት ነው እሱ? 150 እና 100 ብር አለብኝ። እንደዛ በያ ታዲያ። ይሄው ቆይ የቅድም 50 ያሁን 50 100 ብር ነው መልስሽ። ማን ልታስኮንኝ ነው አንቺ? አምታቷት እንዴ? እኔም ተምታቶብኛል። እንዴት ነው ነገሩ? መጀመሪያ ሰጠችው፣ ከዛ 200 ብር መልስ ምናምን አምታቶኝ። በቃ እኔ አልገባኝም። የምሯን ነው ግን በአመት አንዴ ወይ ሁለቴ ነው ኪችን የምገባው ትላለች። እነዚህ ይቻላል። እኔ በአመት አይ ማለት ቫይራል መሆን አለበት ነው ኪችን እና አይ ቲንክ አሁን በአመት ሁለተኛ ነው መሰለኝና ላዛኛ ልሰራ ነው። ሽንኩርቱን መክተፍ አልችልም። ከታትፎ አዘጋጅቶ ጠብቀውኝ ነበረ። ከዛ በኋላ ሽንኩርቴን አቁላላው በጭስ ተጠብሼ ለእናንተ ሙያዬን ለማሳየት ነው ይሄ ሁላ። ከዛ እዚህ ጋር ምን ግራ ገባኝ። ከሽንኩርቱ በኋላ ቲማቲም ነው ወይስ ስጋ ነው የሚገባው? በቃ ግራ ገብቶኝ ጨንቆኝ ነበር። ግን የመጣው ታብዬ ስጋዬን ጨመርኩኝና አቁላላው። ከዛ ስጋዬ ሲደርስ ቲማቲም አረኩኝ፣ ትንሽ በርበሬ አረኩኝ። ላዛኛ ስለምሰራ የላዛኛ ክሬሜን በጎን ሰራው። የገበታ ቅቤ፣ ነጭ ሽንኩርት፣ ትንሽ ፍርኖ ዱቄትና ወተቴን አረኩኝ። በጎን በኩል ደግሞ የላዛኛ ፓስቴን እየቀቀልኩኝ ነበረ ሁሉም እኩል እንዲደርስልኝ። ከዛ የክሬሜ ላይ ቺዝ ጨመርኩበት። እዩት ወፍረው እንዴት እንዳማረ። ከዛ በቃ ሁሉም ደረሰልኝ። መጀመሪያ የላዛኛ ፓስቴን፣ ስጋውን፣ ክሬሙን እያረኩኝ ደራረብኩበት። መጨረሻ ላይም በጣም ብዙ ቺዝ ነበር የጨመርኩበት። እዩት እንዴት እንደሚያምር እንዴት እንደሚጣፍጥ። ከዚህ በኋላ የሚቀጥለው አመት ነው ኪችን የምገባው። ምን ልስራላችሁ? እኔ ግን አውቃ ይመስለኛል ለቫይራል ወይም ደግሞ የሰው ትኩረት ለመሳብ ነው እንጂ ማለት ስትታየም ደግሞ አሰራሯ የማይችል ሰው ከሽንኩርት በኋላ ስጋ ልጨምር የሚያስብል ሙያ ያላት አትመስልም። አሰራሯ ምናምን ነገር አሪፍ ነው። ስለዚህ እኔ ብዙም አልተዋጠልኝም በአመት ሁለቴ የሚለው። እስቲ እናንተም ትላላችሁ? እስቲ ከምሳ ከቁርስ ከእራት በፊት መበላት ያለበት ምርጥ ምግብ አለ ተብሏል። እሱን ምግብ እንብላ። አንድ ላይ አብረን ብንበላ ጥሩ ነው። ለእናንተም ይድረስ። ሰላም ተወዳጆች እንዴት ናችሁ? ዛሬ ማሳያችሁ እንግዲህ ከቁርስ ከምሳ ከራት በፊት መመገብ ያለብንን ምግብ ነው እና ለዳይጀሽን ለሄልዚ ለሆነ አቋም በጣም ጥሩ አይነት ምግብ ነው ማስተዋወቃችሁ እና አብዛኞቻችሁ ልትበሉ ትችላላችሁ። አይ ዶንት ኖ ይሄን ከበላው በኋላ የሚሰማኝን ነግራችሁ አልችልም። እጃችንን እንታጠባለን። እጃችንን ታጥበን እንግዲህ ለሰውነት በጣም ተስማሚ ኢቭን ኢፍ በጣም ይገርመኝ ንጭንጭ ምናምን እንደዚህ ካራክተርን ራሱ ለማስተካከል እንትን ይላል አላቅም ውስጥ ሲገባ የሚፈጥረውን ነገር ሶ አር ዩ ሬዲ ለመብላት ዝግጁ እንደሆናችሁ ተስፋ አደርጋለሁ። እንግዲህ አብረን እንብላ ማለት ነው። አንዱ ይላል ጌታ ሆይ ባርክልን በኢየሱስ ስም አሜን። ዓለም ሁሉ ሊበላ የሚገባው ምግብ ሁላችሁም በየቀኑ ቁርስ ምሳ እራት ከመብላታችን በፊት መብላት በጣም አዋጭ ነው። yes የምር መበላት ያለበት እውነተኛ ምግብ የእግዚአብሔር ቃል። ይሄ ትንሽ ልጅ የሚለው ነገር እንዴት ደስ እንደሚል ባባ ከየት እየመጣ ነው? ዛሬ ምን ተባለ? መልካም እረኛ ኢየሱስ ብቻ ነው። አሜን። መልካም እረኛ ኢየሱስ ብቻ ነው። እንሰፈር መልካም እረኛ ኢየሱስ ብቻ ነው። 2019 ባረኳችሁ ከመተተኛ ከሟርተኛ ቀድሜ የአዲስ ምዕራፍ አመት ይሁንላችሁ። አሜን። የአዲስ ምዕራፍ አመት ይሁንላችሁ። አሜን። እግዚአብሔር ቀኙን ይስጣችሁ። አሜን። የቆየ ጥያቄያችሁ ይመለስ። አሜን። የተበላሸባችሁ ነገር ይስጣችሁ። አሜን። እዳ ቢኖርባችሁ ይሰረዝ። አሜን። በጌታ በኢየሱስ ስም በሽታ ከቤት ከዘራችሁ ይነቀል። አሜን። ሰንበሳት ፊት እንደሚቀልጥ አሜን። አላሳልፍም ያለና እንቆቅልሽ የሆነባችሁ ጉዳይ በኢየሱስ ስም ይቅለጥላችሁ። አሜን። አሜን። ሃሌሉያ። በጴንጤ በር ስታልፍ የሚያጋጥም ነገር ይሄ ነው። ሃሌሉያ
ሃሌሉያ እዚህ ነው እንግዲህ በጴንጤ ቤት እግዚአብሔር ይመስገን ሄሎ ሄሎ ፓስተር እነሆኝ ሄዋኔ ነው ያልከው? ፓስተር ሊያገባ ነው ይላል እርሱ። አንቺ ከፈጣሪ የተሰጠሽኝ የአጥንቴ ክፍል ማን ነው? ግራ ጎኔ ነሽና። ኦ ቴንክ ዩ በጣም እውነት። እሺ የሰርጉ ወጪ እንዴት አረክልልህ ነበር እኮ? ምንም እንዳታስቢ እሱን አልኩኝ እኮ። በቃ የሰርጉ ወጪ ሙሉ በሙሉ በእኔ ነው። እሱማ ባንተ እኮ ነው፣ ግን እኔ ድል ያለ ነው የምፈልገው። ድል ማለት ምንድነው? ድል ማለት በቃ በጣም ዘመናዊ ይሆናል። በቃ እኛ እኮ ዓለምን መምሰል አንችልም አይደል? በቃ እኛ እኮ ከዓለም የተለየን ሰዎች ነን እኮ ካሁን በኋላ እንዴ። እሺ አዎ። እና ማስረጋ እንደግስም ምን ማለት ነው? አልገባኝም። ምንድነው? ልታዋርደኝ ነው እንዴ? እኔ ብቻዬን አልችልም። በቃ የሰርጉ ወጪ ምን እያልክ ነው? ምን ከኔ ጋር ነው? አይ ከዚሁ ነው። በቃ ችግር የለውም። እስከ 100,000 ብር አለ። የፈጀውን ይፍጅት። በቃ ድል ያለ ሰርግ እንደግሳለን።